ልባዊ ጓደኛ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ብያለሁ ውድ ቤተሰቦቼ፣ ሰላማችሁ ባላችሁበት ብዝት ይበልልኝ። አላህ ሀገራችን ሰላም ያደርግልን፣ ጾማችንንም ተቀባይ አላህ ያደርግልን። ልባዊ ጓደኛ የሚል አንድ የገጠመኝን ታሪክ ላካፈላችሁ ወደ እናንተ መጥቻለሁ። እነሆ ጆሮአችሁንና ላይካችሁን ሸራችሁን ከኔ ጋር አይለይ እላለሁኝ። ልባዊ ጓደኛ። ስልኩን አንስቶ ቅርብ ጓደኛው ጋር ደወለና እናቴ ስለታመመችብኝ ለመድኃኒት የሚሆን ገንዘብ አበድረኝ ብሎ ጓደኛውን ጠየቀው። ጓደኛውም እማማ ምን ሆኑ አለ። አቅም አንሷታል፣ መድኃኒቱ የግድ ያስፈልጋታል በማለት አስረዳው። ጓደኛውም እሺ እፈልጋለሁ፣ ከአንድ ሰዓት በኋላ ደውልልኝ ብሎ ስልኩን ዘጋው። ልቡ በእናቱ ህመም ጭንቀት ተወጥሮ ደቂቃዎችን በስስት እየቆጠረ 1 ሰዓት ሆነ። በቀጠሯቸው መሰረት ደወለለት። አሁንም ደወለለት፣ ነገር ግን የጓደኛው ስልክ ዝግ ነበር። ደግሞም ደወለለት፣ ደጋግሞም ደወለለት፣ ስልኩ ግን አይሰራም። ያ ያለ ችግር ቀን መደገፊያ ይሆነኛል ያለው የቅርብ ጓደኛው ችግሩን አስረድቶት እያለ ስልኩን ጥርቅሞ መዝጋቱ ቅስሙን ሰበረው። አማራጭ እንደሌለኝ እያወቀ እንዴት ስልኩን ዘግቶ ይጠፋል ሲል ራሱን በአግራሞት ጠየቀ። ቢያንስ አልቻልኩም አይለኝም ነበረ ብሎ በጓደኛው በጣም አዘነ። የቅርብ ጓደኛው ልቡ በእናቱ ህመም ጭንቀት ተወጥሮ ደቂቃዎችን በስስት እየቆጠረ 1 ሰዓት ሆነ። ይቅርታ ደግሜዋለሁ። በቀጠሯቸው መሰረት ደወለለት፣ ነገር ግን የጓደኛው ስልክ ዝግ ነበር። ደግሞም ደወለ፣ ስልኩ ግን አይሰራም። ያለ ችግር ቀን መደገፊያ ይሆነኛል ያለው የቅርብ ጓደኛው ችግሩን አስረድቶት እያለ ስልኩን ጠርቅሞ መዝጋቱ ቅስሙን ሰበረው። አማራጭ እንደሌለኝ እያወቀ እንዴት ስልኩን ዘግቶ ይጠፋል ሲል ራሱን በአግራሞት ጠየቀ። ቢያንስ አልቻልኩም አይለኝም ነበር ብሎ በጓደኛው በጣም አዘነ። ምድር ጠበበችው። የሚደገፈበት ሰው አጣ። የሚወዳትን እናቱን እንዴት ይታደጋት? ምድር ተከፍታ ብትውጠው ተመኘ። በአጸናፊ ሰማይ መጠለል እንደማይቻል ያህል ተሰማው። ስለ እናቱ በጣም አዘነ። አምርሮም አለቀሰ። ምን ማድረግ እንዳለበት ግራ እየተጋባ በጓደኛው አለመታመን ብስጭትና እናቱን መድኃኒት ገዝቶ መታደግ ባለመቻሉ በሐዘን ተሞልቶ በእንባ እየታጠበ ወደ ቤት ተመለሰ። እናቱ በሰላም ተኝታለች። ፊቷ ላይ የእረፍት ስሜት ይነበባል። አጠገቧ ሊገዛ ፈልጎ ገንዘብ በማጣቱ ምክንያት ሳይገዛው የተመለሰው የመድኃኒት ቢልቃጥ ተቀምጧል። ነገሩ እንዲህ ነው። ሁኔታው ግራ ቢገባውም እህቱን መድኃኒቱን ማን ገዛው አላት። መድኃኒቱን ማን ነው የገዛው ነው እኮ እምልሽ ብሎ ጠየቃት። ጓደኛህ እየሮጠ መጥቶ ማዘዣውን ወስዶ መድኃኒቱን ገዝቶ አመጣው። እማማም መድኃኒቱን ስትወስድ ወዲያው ተሻላት አለችው። አይኖቹ የደስታ እንባ አቀረሩ። ድብልቅልቅ እያለበት ወደ ጓደኛው ቤት በሩጫ ገሰገሰ። በሩን ከፍቶ ወደ ቤት ውስጥ ገባ። ደጋግሜ ብደውልልህም ስልክህ ግን ዝግ ነበር አለው። ጓደኛውም አዎ ስልኬን ሽጬ ለማማ መድኃኒት ስለገዛሁ ነው ዝግ የሆነው ሲል መለሰለት።
አይገርም? ለሁላችንም እንደ አይነት ልባዊ ጓደኛ ያድለን። አንዳንድ ጊዜ ጓደኛ አያስፈልግም የምንልበት አጋጣሚም አለ። ጓደኛ ደግሞ አስፈላጊ ነው የምንልበትም ጓደኛ አለ። እንደ አይነት ልበቅን ሰው ሲገኝ በጣም ደስ ይላል። አላህ ለሁላችንም ልበቅን ያድርገን። ልብቅን ጓደኛዎችን አላህ ይወፍቀን። በጣም ነው ይህንን ታሪክ ሳነብ ብዙ ጓደኞች ትዝ ይሉኛል። በችግር ጊዜ አብረውኝ የኖሩት፣ ባገኘው ሰዓት አብረውኝ የኖሩ ብዙና ብዙ ጓደኞች ነበሩ። ነገር ግን ምን ይደረጋል፣ ግማሹን በሞት ግማሹን በመለያየት ብዙዎቹን አተናቸዋል። ውድ ጓደኞቼ እንደ አይነት ታሪክ ሲገጥማቸው እኔስ ብሆን እውነት ለጓደኛዬ ይህን አደርጋለሁ ወይ ብለን ራሳችንን እንድናገናዝብ ይረዳናል። ይህ ታሪክ ያዳመጣችሁ በሙሉ አላህ ጀዛችሁን ይክፈላችሁ። ላይክ ሸር እያደረጋችሁ ሀሳብ አስተያየታችሁን በኮሜንት ስር አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ሰላም ለሀገራችን፣ ሰላም ለወገኖቻችን፣ ሰላም ለምየ ኢትዮጵያ ተመኘሁኝ። ረመዳንን ጾመው ከተጠቀሙት ዱዓ አድርገው ከተጠቀሙት አላህ ይወፍቀን። ጾማችንን ተቀባይ አላህ ያደርግልን። ይቺ ወራት እያለቀች ነው። እኔ 1 ወር ግማሽም ቀን አልመሰለኝም። እውነት በጣም ፈጠነብኝ። እድሜያችንን በዚሁ ልክ ነው እየፈጠነ ያለውና በዱዓ በርቱ፣ በዱዓ እንበርታ። ሁላችሁም እወዳችኋለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።